እግዚአብሔር አምላካችንን እናመሰግናለን። እንኳን ወደዚህ እውነተኛ ህብረት መጣችሁ። እግዚአብሔር ይባርካችሁ። ይሄ ህብረት ቀደም ሲባል እንደነበረው ከምንም አይነት ዘርና ቋንቋ የተዋጀ ከምንም አይነት ዲኖሚኔሽን የተዋጀ የእውነተኛ ቤተክርስቲያን ምሳሌ የሆነ ህብረት ነው። እግዚአብሔር ይህን ህብረት ስለሰጠን እግዚአብሔርን እናመሰግናለን። ክብር ለጌታ ይሁን። ሞዴል ሊሆን የሚችል ህብረት ነው እግዚአብሔር ያዘጋጀልን፣ እግዚአብሔር የሰጠን። ስለዚህ ይሄንን አጠናክረን ያው እንሄዳለን። አሁን ያለን ፕሮግራም ምንድነው? በተለያዩ ወገኖች የምስጋናና የእውቅና ስጦታ የምንሰጥበት ጊዜ ነው። እንዳልኳችሁ ቅድምም ይሄ ህብረት እንግዲህ እግዚአብሔር ህይወትና በረከትን ያዘዘበት ነው። ሌላ የትም ቦታ ልናገኘው ማንችለውን ህይወት እና በረከት ልናገኝ የምንችለው በእንደዚህ አይነት ህብረት ውስጥ ብቻ ነው። ከዚህ ውጪ ወይም ህይወትን ለማስቀጠል እንኳን የሚቻለው እንደዚህ ህብረት ሲኖር ነው። ቅድም ወንድማችን ማርክ በደንብ ተናግሮ ስለነበር ይህን ለመናገር ነው። አሁን በሚኖረን ፕሮግራም የተለያዩ ወገኖችን ለምስጋናና ለእውቅና ስጦታ እንሰጣለን። እነዚህን ወገኖች ስንመርጥ ከነዚህ ወገኖች ጋር በተካከለ ወይም በተመሳሳይ ሁኔታ የሚኖሩ ብዙ ወንድሞችና እህቶች እንዳሉ እናውቃለን። ነገር ግን ለዛሬ የምስረታ በዓላችን እንዲሆን የተወሰኑ ሰዎችን ብቻ ነው የመረጥነው። አብዛኛዎቹ እዚህም ስመለከታቸው እኔም ቆየት ያልኩ ስለነበረ ከ30 ዓመት በላይ ያገለገሉ ሰዎች ናቸው አብዛኛዎቹ ሰዎች እዚህ ማያቸው። እኔም ወደዛው አካባቢ ሆኖ ወደ 30 ዓመት ማለት ነው። ስለዚህ በጣም ደስ ብሎኛል ሁላችሁንም እንደዚህ ሆናችሁ በማየቴ። አሁን ቀጥታ ወደሚቀጥለው ፕሮግራም ነው የምንሄደው። ለመረጥናቸው ሰዎች ያዘጋጀነውን ሽልማት እንዲሰጡልን መጀመሪያ ፓስተር ዶክተር ሙላቱን ወደዚህ ጋብዝና በሳቸው በኩል ለሶስት ወንድሞች ስጦታ እናደርጋለን። ከዛም ዶክተር ተስፋዬን ጠርተን ደግሞ የሚቀጥሉትን 3 ወገኖች ሽልማት እንዲሰጡልን እንጋብዛለን ማለት ነው። ፓስተር ዶክተር ሙላቱን ወደዚህ ጋብዛለሁ። እግዚአብሔር ይባርክ ማችን። እሺ መጀመሪያ ስጦታ የምንሰጠው ሁላችሁም ትገምታላችሁ ወይም ታውቃላችሁ ብዬ አስባለሁ። ወንድማችን ጋጅ ዘሚካኤል ተስፋዬ ማሪን ነው የመጀመሪያ ስጦታ እናደርጋለን። አጭር ነገር ስለ ጋጅ ዘሚካኤል ተስፋዬ እናገራለሁ። እርግጠኛ ነኝ ብዙዎቻችሁ ደስታና እንባ የተናነቃችሁ ይመስለኛል። እኔም እሺ ስለ ወንድማችን ጋጅ ዘሚካኤል ተስፋዬ አጭር ነገር ለመናገር ጋጅ ዘሚካኤል በግንቦት ወር 1965 ጌታን የተቀበሉ ሲሆን ከ53 ዓመታት በፊት ማለት ነው። አገልግሎታቸውን በ1970 ዓ.ም ጀምረዋል። በወቅቱ በከተማው ከፍተኛ ስደት የተነሳበት ጊዜ በመሆኑ ከመስሪያ ቤታቸውም ሆነ በመኖሪያ አካባቢያቸው ከፍተኛ መገለል የደረሰባቸው ሲሆን የአካባቢው ተጽዕኖ ፈጣሪዎችም ከእርሱ ጋር አትቅረቡ፣ አትድረሱ የሚል አዋጅም እስከ ማወጅ ደርሰው ነበር። በአገልግሎት ዘመናቸው ከ1971 እስከ 1992 ዓመተ ምህረት ድረስ ማለትም ለ22 ዓመታት በቤተ ክርስቲያን ሽማግሌነት፣ በአስተማሪነት፣ በሰባኪነት ከማገልገላቸውን በተጨማሪ በከተማው ወንጌል እንዲስፋፋ በግቢያቸው ውስጥ የጸሎት ቤት እንዲሰራ በማድረግና ቤታቸውም የአገልግሎት ቤት ከመሆን ባለፈ ለቢሮ አገልግሎትነት፣ ለእንግዳ ማረፊያነት፣ የተሰደዱ ወገኖች መቆያ እና ያዘኑ የሚጽናኑበት፣ የተራቡ የሚበሉበት ሆኖ አገልግሏል። ከዚህም በተጨማሪ ወንድማችን ጋጅ ዘሚካኤል በጎንደር ሙሉ ወንጌል አማኞች ቤተክርስቲያን ስር ከነበሩ ህብረቶችና አጥቢያዎች መካከል አዲስ ዘመን፣ አይከል፣ ቆላ ድባ፣ መተማ፣ ዳባት፣ ደባርቅና አዘዞ የሚገኙ ወገኖችን እየተዘዋወሩ ጎብኝተዋል፣ አገልግለዋል። በአጠቃላይ ወንድማችን ጋጅ ዘሚካኤል በጎንደር ከተማ በነበራቸው ቆይታ በህይወትና በአገልግሎት ዘመናቸው በአስቸጋሪና በፈተናው በዚያ ጊዜ በዚያ የመከራ ዓመታት ክርስቶስን በጽናት በመከተል በማገልገል ለብዙዎች ምሳሌ በመሆን የእግዚአብሔርን ሕዝብ በመምራት በመምከር በመገሰጽ በማስተማር ትልቅ ፍቅርና አክብሮቱን ያተረፉ አባት ናቸው። ለሳቸው ያዘጋጀነውን ስጦታ ዶክተር ፓስተር ሙላቱ እንዲሰጡልን
እግዚአብሔር ይባርካችሁ። በሁለተኝነት እህታችንን ወይዘሮ ዝማም አዱኛ ነው የምንጋብዘው። እህታችን ወይዘሮ ዝማም እህታችን ወይዘሮ ዝማም አዱኛ ትንሽ ነገር ለማለት እህታችን ወይዘሮ ዝማም አዱኛ ቀድሞ ጌታን በተቀበሉት በባለቤታቸው በአቶ ይባቤ ምስክርነትና ጸሎት ጌታን በ1960ዎቹ ተቀበሉ። በወቅቱ ከፍተኛ ስደትና መገለል የደረሰባቸው ከመሆኑም በላይ በብዙ ድብደባና እስር አሳልፈዋል። በከተማው አማኞች መኖር የለባቸውም ሳይበዙ ይገደሉ ብሎ ህዝብ በአመፅ በተነሳሳ ጊዜ ከተማውን ለቀው እንዲወጡ በመወሰኑ አስተዳዳሪው በወቅቱ የነበሩት ክርስቲያኖች ወደ አዲስ አበባ፣ ደብረ ዘይትና ባህር ዳር ዝውውር እንዲመቻችላቸው በማድረግ ባለቤታቸው ከተማውን ለቀው ለመሄድ ተገደዋል። በኋላም እህታችን ወይዘሮ ዝማም በመኖሪያ ቤታቸው ለስራ ተመድበው ከሚመጡ ክርስቲያን ወገኖች ጋር በማምለክና በመጸለይ በማገልገል ሲቆዩ በ1971 ዓ.ም እንደገና በተቀሰቀሰው ከፍተኛ ስደት ለ8 ወራት ከህፃን ልጃቸው ጋር በእስር እንዲያሳልፉ ተደርገዋል። ከእስር ከተፈቱም በኋላ በቤታቸውና ግቢ ውስጥ በሰሩት ጸሎት ቤት ወገኖች ሲጽናኑ፣ ሲያርፉ፣ የወንጌልን ስራ ሲሰራበት እስካሁንም አገልግሎት እየሰጠ ይገኛል። እህታችንን እግዚአብሔር ይባርካቸው። እሺ ቀጥሎ የምንሸልመው እህታችን ፕሮፌሰር ሽታዬ አለሙን ነው። በጌታ ዘንድ ይቀበላል። ክብር ለጌታ ይሁን። እግዚአብሔር ሽልማትን ይሰጣቸዋል። እግዚአብሔር ስለማይረሳ ማለት ነው። ስለዚህ እህታችን ፕሮፌሰር ሽታዬ በ1975 ዓ.ም ወደ ጎንደር ሕክምና ሳይንስ ኮሌጅ ሐኪም ሆና የመጣች ሲሆን በቆየችባቸው 37 ዓመታት የጎንደር ከተማና አካባቢው ማህበረሰብ ህይወቷን በሙሉ ሰጥታ በሙያው ያገለገለች ሲሆን በመንፈሳዊ አገልግሎቷ ደግሞ የቃለ ሕይወት ቤተክርስቲያንን በጎንደር በማደራጀት የምሩቃንን ወይም የክርስቲያን ምሩቃን ግራጁዌት ፌሎሺፕን በመምራት ክርስቲያኖችን ከጋብቻ በፊት የኤችአይቪ ኤድስ ምርመራ እንዲያደርጉ ይህም በቤተክርስቲያን አሰራር እንደ አንድ ቅድመ ሁኔታ እንዲወሰድ ብዙ ጥራለች። በቤተክርስቲያን ውስጥ የሚገኙ ችግረኞችን በገንዘብ በመደገፍ በሙያዋም ሕክምና በመስጠት አገልግላለች። በዝቅተኛ የኑሮ ደረጃ ለነበሩ የክርስቲያን ልጆች ስፖንሰር በማፈላለግ የትምህርት ዕድል እንዲያገኙ አድርጋለች። በተለይ ደግሞ ከአንዳንድ አገልጋዮች ካገኘነው ምስክርነት አንጻር ለጌታ ጊዜውን የሚሰጥ አገልጋይ ምን መሆን እንዳለበት፣ እንዴት ማገልገል እንዳለበት መሰረታዊ የአገልግሎት አቅጣጫና ምክርን እንዳገኙ ገልጸውልናል። እንዲሁም በሙያው አጋጣሚ በሰው ዘንድ ደህና ተብሎ የታየውን ግን ወደ ጌታ የሚሰበሰበውን ወይም የሚያርፈውን ወገን ቅድመ ሞት አገልግሎት ማለትም ከራሱ ጋር ከጌታ ጋር ከሌሎች ሰዎች ጋር ያለውን ነገር በምህረት በይቅርታና በንስሐ እንዲያስተካክል የምክር አገልግሎት ትሰጥ እንደነበር አገልጋዮችም ከዚህ ቅድመ ሞት አገልግሎት ትልቅ ትምህርት እንዳገኙ መስክረውልናል። በተማሪዎችና በወጣቶች አገልግሎት ደግሞ የ12ኛ ክፍል ተማሪዎችን ቅድመ ኮሌጅ እና ቅድመ ዩኒቨርሲቲ ምክር ማበረታቻ የመጽሐፍ ቅዱስ ሽልማት መስጠትን ከሰው ተቀብለን ስንሰራ ይኸው 22 ዓመታት ሆነውናል ብለው መስክረውናል። በዛ ያሉ ወገኖች እህታችን እግዚአብሔር ይባርክሽ። ነው ከዛ በፊት ዶክተር ፓስተር ሙላቱ አጭር ሰላምታ ማስተላለፍ ይፈልጋልና ለሱ ልስጠውና የእግዚአብሔር ስም የተባረከ ቁጭ በሉ።
ጌታን እጅግ አድርጌ አመሰግናለሁ። በዚህ አይነት ጉባኤ በዚህ አይነት ሁኔታ መገኘት ስለቻል በማይቻል ሁኔታ ውስጥ ነው ይህን ሚስ ማድረግ የለብኝም ብዬ ነው የመጣሁት። ቀጥታ ኤርፖርት እንደመጣሁ ልብስ ቀይሬ ነው ከሐዋሳ ነው የመጣሁት። ለአገልግሎት ለትሬኒንግ ለመስጠት ነበር የሄድኩትና ይህን ሚስ ላለማድረግ ነው የመጣሁት። በመካከላችሁ ስለተገኘው በጣም ደስ ብሎኛል። ደግሞ እንደዚህ በወንጌል በብዙ ነገር ዋጋ የከፈሉ ሰዎች በሞራቸው በገንዘባቸው ቤታቸው በብዙ አቅጣጫ ያገለገሉ ሰዎች መካከል ላይ እንደገና ወደኋላ ተመልሰን እንድናስብ እድል ስላገኘ የእግዚአብሔር ስም የተባረከ ይሁን። ቅድም ወንድማችን ማርቆስ እንዳለ ይህ ህብረት የሚላክ የሚልክና በተለያየ መንገድ የሚሄድ እንዲሆን ለአበረታታ እወዳለሁ። አንድ ነገር ልበል። ብዙ ጊዜ አሜሪካ ላይ ሆኜ ከጎንደር እንትና ሄዱ ሲባል ወደ አዲስ አበባ ወደ ምን ባደረጉ ሲባል ጎንደር ሁኜ ጥለውኝ የሚያክል ነው የሚሰማኝ። ከብሬ ነው ብላችሁ የሚሰማኝ እኔ እኮ የለው ግን ልቤ እንደሱ እንደዛ ይሰማኛል፣ ያዝናል። እና ልባችሁ ውጡ፣ ግን ልባችሁ አይውጣ ለማለት ፈልጌ ነው። እግዚአብሔር ይባርካችሁ። እሺ፣ እግዚአብሔር ይባርክ ፓስተር ሙላት። እሺ፣ የሚቀጥሉትን ሽልማቶች የሚሸልሙልን ዶክተር ተስፋዬ ነው። እሳቸውን ጋብዛለሁ ወደዚህ። የሚሸለሙትን የቀሩት 3 ሰዎች እናገራለሁ። እንደምናልኩት እንግዲህ በጣም ብዙና በርካታ ሰዎች ነው የሚሸለሙት። እንደኔ ደግሞ ሸለም ባል ምናልባት የእውነትን መንገድ ያሳዩኝን ማርቆስንና ዳንኤል ነበር የሚሸለመው። ክብር ለጌታ ይሁን። እነሱ ናቸው ወደ ጌታ ያመጡኝና እነሱን በዚህ አጋጣሚ አመሰግናለሁ። ዳንኤል ተስፋዬና ማርቆስ ታደሰን ማለት ነው። እግዚአብሔር ይባርካችሁ። እሺ፣ አሁን አንድ የእውቅናና የሽልማት ስጦታ የምንሰጠው ለወንድማችን ጋሽ ፈለቀ አለሙ ነው። ጋሽ ፈለቀ አለሙ ወንድማችን ጋሽ ፈለቀ አለሙ በ1979 ዓ.ም መጨረሻዎች አካባቢ ነው ወደ ጎንደር ከተማ በስራ ምክንያት የመጣው። በተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶችና መስሪያ ቤቶች ውስጥ በተለያዩ የኃላፊነት ደረጃዎች የሰሩ ሲሆን በቆዩባቸው 27 ዓመታት በቤተ ክርስቲያን ውስጥ ያለማቋረጥ እነዚህን 27 ዓመታት ያለማቋረጥ በተለያዩ አገልግሎት ዘርፎች ውስጥ አገልግለዋል፣ መርተዋል። ከነዚህም ውስጥ በመዘምራን አገልግሎት፣ በትምህርት ክፍል አገልግሎትና መሪነት፣ በመጽሐፍ ቅዱስ አስጠኝነትና የአስጠኞች አስጠኝ በመሆን በዲያቆናትና ዲያቆናትን በማስተባበር አገልግሎት፣ በሽምግልና እና በመሪዎች ጉባኤ ሰብሳቢነት፣ የጸሎት ቤት በሚሰራበት ውስጥ ወቅት በዛን ሰዓት በገቢ አሰባሳቢ ኮሚቴ በመሆን አዲስ አበባ ድረስ በመምጣት የገቢ ማሰባሰብን ስራ ይሰሩ ነበር። እንዲሁም በልጆች የሰንበት ትምህርት አገልግሎት በማገልገልና የኮምፓሽን የልጆች አገልግሎትን በማገልገል በአብያተ ክርስቲያናት ህብረት የብሪጅ ቱ እስራኤል ህፃናትንና የኮምፓሽን ተማሪዎችን ለ4 ዙር ማለትም 12 ዓመታት የማስተር ላይፍ ትምህርት በማስተማርና በማስተባበር ብዙ አገልጋዮችን አፍርተዋል። የአብያተ ክርስቲያናት ህብረትን በማጠናከርና ወደ ጠንካራ አንድነት በማምጣት ስራ ተግተው ሰርተዋል። በተጨማሪ በሰባኪነት፣ በአስተማሪነት በተለያዩ የጎንደርና አካባቢው አብያተ ክርስቲያናት በማገልገልና በማሰልጠን ቆይተው ከ27 ዓመታት በኋላ ወደ አዲስ አበባ ተመልሰዋል። እግዚአብሔር ይባርክ። እግዚአብሔር ይባረክ። ሌላው ወንድማችን ጋሽ አታለው የኋላ ነው። እሳቸውን ወደዚህ እጠራለሁ። እሺ፣ አሁን ደግሞ ስለ ጋሽ አታለው የኋላ አጭር ነገር እናገራለሁ። ምናልባት 30 ዓመት ሆኖት ከመጡ ወደዚህ በጣም ረጅም ጊዜ
ከዛ ረጅሙን ጊዜ ደግሞ እዛው ጎንደር ነበሩ። እሱን ሐሳብ እናገራለሁ። ወንድማችን ጋሽ ታተሉ የኋላ በጀንዳ ሚሽን ትምህርት ቤት የመጀመሪያ ደረጃ ተማሪ እያሉ የእግዚአብሔርን ቃል ሰምተው በ1960ዎቹ ዓመተ ምህረት ጌታን ተቀበሉ። ንጉሱ ስልጣን ለቀው የደርግ መንግስት ሲመጣ ሚሽነሪዎች አካባቢውን ለቀው በመሄዳቸው ጋሽ ታተሉና ባለቤቱ በዛው በጀንዳ ትምህርት ቤት በአስተማሪነት ሲሰሩ እዛ ባለችው ህብረት በዝማሬና በተለያዩ አገልግሎቶችም ሲያገለግሉ ቆይተው በ1971 ዓመተ ምህረት ወደ ቆላ ድባ ከተማ በስራ ተዛውረው እዛ ከሚኖሩ ቅዱሳን ጋር ጌታን በማምለክና በማገልገል በብዙ ስደትና መንገላታት የእግዚአብሔርን መንግስት የማስፋት ስራ እየሰሩ ቤታቸውንም የጸሎት ቤት እንዲሆን ሰጥተው እያለ ህብረቱ እንዲዘጋና እንዲበተኑ በማሰብ ወደ ተለያየ የገጠር አካባቢዎች ስራ ቢመድቧቸውም በየሳምንቱ እየተሰበሰቡ የጌታን ስራ ቀጥለዋል። በኋላ በ1988 ዓመተ ምህረት ቤታቸውን ለወንጌል ስራ ሰጥተው ወደ አዲስ አበባ መጥተዋል። በአሁኑ ወቅት በዛች ቤት የተገለገሉና በተለያየ ሀገር የሚኖሩ ወገኖች ገንዘብ በማሰባሰብ በዛው በሰጧቸው ቦታ ላይ የጸሎት ቤት ተሰርቶ እየተገለገሉበት ይገኛሉ። ለዚህም በጎ ስራቸው ከጎንደር ሙሉ ወንጌል አማኞች ቤተክርስቲያን የምስጋናና የእውቅና ምስክር ወረቀት ተሰጥቷቸዋል። እግዚአብሔር ይባርካቸው። እሺ አሁን የሚቀጥለው ሽልማት የምንሰጠው ለወንድማችን ዶክተር በቀለ በዳዳ ነው። አጋጣሚ የጻፉትን መጽሐፍ ለማስመረቅ በዛሬው ዕለት ወደ አሜሪካ ሀገር ሄደዋል። ግን የእሳቸው ተወካይ የሆነ ሽልማታቸውን እንዲቀበል ወደዚህ ጋብዛለሁ። ባለቤቱ መጥተዋል። ስለ ወንድማችን ዶክተር በቀለ በዳዳም ያለውን ሐሳብ እናገራለሁ። ወንድማችን ዶክተር በቀለ በዳዳ በ1984 ዓመተ ምህረት በጎንደር ዙሪያ ወረዳ ደልጊ አካባቢ በስራ ጉዳይ ተመድበው የመጡ ሲሆን በደልጊ በሻውራ እና በተለይም በገጠራማው አካባቢ የእግዚአብሔር መንግስት እንዲሰፋ ታላቅ ተጋድሎ ያደረጉ እና በእግዚአብሔር እርዳታ ቤተክርስቲያን በአካባቢው እንዲተከል ያደረጉ ወንድማችን ናቸው። በኋላም ወደ ቆላ ድባ ከተዛወሩ በኋላ ከተማውን እስከለቀቁበት ጊዜ ድረስ በቆላ ድባ፣ በጨዋሂት፣ በአዘዞ፣ በጎርጎራ እና በጎንደር በነበሩት አገልግሎቶች በርካታ የእግዚአብሔርን ድንቅ ስራዎች ሰርተዋል። በኋላ ሙሉ ጊዜያቸውን አገልግሎት በመስጠት ወደ ባህር ዳር በመሄድ እዛ እያገለገሉ ይገኛሉ። በአሁኑ ሰዓት አንድ ስለ አገልግሎት የጻፉት መጽሐፍ ነበረ። እሱን ለማስመረቅ ወደ አሜሪካን ሀገር ሄደዋል። ጋሽ በቀለ በዳዳን እግዚአብሔር ይባርካቸው። ባለቤታቸው እዚህ ላይ ማሳሰቢያ የምንሰጠው ነገር ምንድነው? እነዚህን ወገኖች ጠርተን ስንሸልም እነዚህ ወገኖች ብቻቸውን ይህን አገልግሎት ለረጅም ዓመት በእንደዚህ አይነት ሁኔታ አልቀጠሉም። ከጎናቸው የነበሩ ሰዎች ነበሩ፣ ባለቤቶቻቸው ማለት ነው። ለጋሽ ዘሚካኤል ትያይም ያለች፣ ለጋሽ ፈለቀ እህት አካል አለች፣ ለሌሎችም እንደዚሁ። ሁሉም ብቻቸውን ወጥተው ስለተሸለሙ እነሱ ብቻ ናቸው ማለት አይደለም። አብረዋቸው ከጎን ሆነው ያግዟቸው የነበሩ ወገኖች ነበሩና እነሱንም እንድታመሰግኑልኝ ነው። እግዚአብሔር ይባርካችሁ። መልካም ጊዜ። የሚቀጥለው የመመስረቻ ፕሮግራማችን ይሄ ነበር። እንግዲህ የሚቀጥሉ ፕሮግራሞችም ይኖራሉ። ከዚህ በኋላ በየ3 ወሩ ለሚኖረን ጥሩ የአምልኮና የአንድነት ጊዜ ሁላችሁም እንደዚህ የተገኛችሁ እግዚአብሔርን ከኛ ጋር እንድታመልኩ፣ ህብረት እንድታደርጉ፣ እንድትጠያየቁ አሳስባለሁ። እግዚአብሔር ይባርካችሁ።